ቁጥር 41 ላይ ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየጸሎቱም ይተጉ ነበር። ነገር ግን በሰው ሁሉ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ። ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማንኛውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር። የሚያስደንቅ ፒክቸር ነው። በጣም የመጀመሪያው ቤተ ክርስቲያን ምን እንደምትመስል ይሄ እጣሬ የምንለው ሳምሪ ስቴትመንት የሚባል አለ። ሉቃስ ሐዋርያት ሥራን በሚጽፍበት ጊዜ በየሴክሽኑ ሳምራይዝ ያደርጋል። ቤተ ክርስቲያን እችን ትመስላለች ብሎ ማለት ነው። ቤተ ክርስቲያን ይህንን ትመስል ነበር ነው እና ቤተ ክርስቲያን የኢየሱስ ቤተ ክርስቲያን የመጀመሪያዋ ቤተ ክርስቲያን ይህንን ትመስል ነበር። ሐዋርያት ሥራ ምዕራፍ 2 ላይ እንደተመለከተው ማለት ነው። እና በዋናነት ትናንትና ያየነው አስደናቂ ቤተ ክርስቲያን ነበረች። የእግዚአብሔር ቤት ዳይናሚክ ነበረች፣ የምታድግ ነበረች። የእግዚአብሔር መንፈስ አሰራር በመካከሏ ነበረ። በጣም አስገራሚ አይነት ህይወት ነው የምናየው በሐዋርያት ሥራ መጽሐፍ ላይ። ይሄ የሁለት ነገሮች ግጥምጥሞች ነው ያልነው ትናንትና የነበራችሁ ተሳምራይዝ። የሁለት ነገሮች መገጣጠም ነው። የእግዚአብሔር ሉዓላዊ ሙቭ አለ፣ የእግዚአብሔር መንፈስ መገኘት አለ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር ተብሎ እንደተጻፈ። ጠብቁ ብሎ ጌታችን እንደነገራቸው የመንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ምስክሮች ትሆናላችሁ እንዳለ የእግዚአብሔር ሶቨሪን ሙቭ ነበረ። እንዴት ነው እንደዚያ የበረቱት? እንዴት ነው እንደዛ ያደጉት? እንዴት ነው እንደዚያ አስፈሪ የሆኑት? እንዴት ነው እንደዚያ ተስፋፊ የሆነችው ሞገስ የነበራቸው ያለን እንደሆነ የእግዚአብሔር መንፈስ መገኘት ነበረ። ያለሱ ምንም ልናደርግ አንችልም። ዜሮስ ጉብኝት ነበረ፣ ሶቨሪን ሙቭ ነበረ። ይሄ ምንም ማድረግ ማንችለው ነገር ነው። ሲጠባበቁ ሳለ እግዚአብሔር መንፈስ መጣ። ሐዋርያት ሥራ ምዕራፍ 2 ከዛን ጊዜ ጀምሮ በመንፈስ ቅዱስ ነጅነት በመንፈስ ቅዱስ ምሪት ነበረ። የእግዚአብሔር ጉብኝት ያስፈልጋል። ግን የእግዚአብሔር ጸጋና ጉብኝት ብቻ ሳይሆን የሰው ትጋት ተጋጥሞ ነው ያለው። የነበራችሁ አትመስሉ። ተጋጥሞ ነው፣ ትጋት ነበር። ኤክስክሉድ ልናደርገው ማንችለው ትጋት ነበራቸው። ይተጉ ነበር። ትጋት የእግዚአብሔርን መገኘት አይተካም ነው። የእግዚአብሔር መገኘት ትጋትን አይተካም። እግዚአብሔር አለ፣ እነርሱም ይተጉ ነበሩ። ሲሪየስ ፒፕል ነበሩ። የሚተጉለትን ያውቃሉ፣ ቢዚ የሚሆኑለትን ያውቃሉ፣ የሚሰጡለትን ነገር ያውቃሉ። የተሰጡለት ነገር ነበር ነው። ሐዋርያት ሥራ ምዕራፍ 2 እዚያው ላይ መንፈስ ወረደ ይላል። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ ወረደ በእነርሱ ላይ። የተከፋፈሉ ልሳኖች ታዩአቸው። የእግዚአብሔር መንፈስ በእነርሱ ላይ ወረደ። በሁሉ ላይ መንፈስ ቅዱስ ሞላባቸው። ሐዋርያት ሥራ ምዕራፍ 2 ቁጥር 4 በሁሉ ላይ መንፈስ ቅዱስ ሞላባቸው። እነን ቁጥር 42 ላይ ይተጉ ነበር። እንደው እግዚአብሔር የስንፍናችንን ቀንበር ይስበርልን። ይተጉ ነበር። ይተጉ ነበር። በተደጋጋሚ ያነበኩላችሁ ምዕራፍ 1 ላይ አንድነት ተሰብስበው ከሴቶቹ ጋር ሆነው በጸሎት ይተጉ ነበር። ይተጉ ነበር። እንደን ቁጥር 46 ላይ እንደገና በየቀኑ በአንድ ልብ ሆነው በመቅደስ ይተጉ ነበር። መንፈስ ቅዱስ ነበር፣ ግን ይተጉ ነበር። አትጊ መንፈስ ነው ትናንትና ያልነው። የእግዚአብሔር መንፈስ የእግዚአብሔር ጸጋ አትጊ መንፈስ ነው። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሠራዊት ጌታ እግዚአብሔር። እንደን እዚያው ቀጥሎ የዘሩባቤል እጆች መሰረትን መሰረቱ፣ መደምደሚያውን ድንጋይ ያኖራል። የዘሩባቤል እጆች የእግዚአብሔር ፕሬዘንስ ትጋት። ወደ ቀደሙ ትጋቶች እንመለስ ነው ጥሬ። ወደ ጥንቶቹ ኦልድ ፋሽን መስሎን ወደ ተውናቸው ትጋቶች መመለስ ያስፈልጋል። የጥንቱን ክርስትና መኖር ከፈለግን የጥንቱ ትጋት ያስፈልጋል። ይሄ ነው the cry of my heart። ብዙ ሰው የጥንቱን ክርስትና ይመኛል። ብዙ ሰው የጥንቱን የእግዚአብሔር መገኘት ይመኛል። ብዙ ሰው እንደ ጥንቶቹ መሆን ይፈልጋል። ብዙ ሰው እግዚአብሔር ሲሰራ ማየት ይፈልጋል። ብዙ ሰው እግዚአብሔር በሕይወቱ ሲገለጥ ማየት ይፈልጋል። የጥንቱን ትጋት ትቶ የጥንቱን ሕይወት መኖር አይቻልም።
የጥንቱ የእግዚአብሔር ክብር የሚመጣው የተውናቸውን የጥንቶቹን ትጋቶች ፒክአፕ ስናደርግ ነው። ለምን እየተጋችሁ ነው? ምን ይዞታል ጊዜያችሁን? ምን ይዞታል ልባችሁን? ምን ይዞታል አእምሯችሁን? ክርስትና በትጋት ላይ ይመስረት ነው። ትላንትና ያየ ነው። ዛሬ ለመጣችሁም በትጋት ይሄ ትላንትና ያነሳናቸው ጠላቶቻችን ማለት ነው። በምቾትና በስሜት ላይ አይሁን። ደግማለሁ፣ ምን ሰለቸኝ መደጋገም። በጣም ብዙ ሰው በምቾት ላይ የተመሰረተ፣ በስሜት ላይ የተመሰረተ፣ በትጋት ላይ ነው መመስረት ያለበት። ትጋት ምንድን ነው? በጣም አሪፍ ነው። እኔ ያን ከሰማችኝ በጣም ጥሩ። ትጋት ክችችታ ያልነው ማለት ነው። አሁን አማርኛውን መጠየቅ ነበረብኝ ወንድማችንን ሳልጠይቅ እንደገና መልሼ ድገም ስተት ሰርቼ ነው። ክችች ማለት ምን ማለት ነው? ሲመችም ሳይመችም ብዙ ሰው በጊዜውም ይተጋል፣ አለ ጊዜውም ይጨምራል ትጋት። በጊዜው ሲመች መትጋትማ ሲመች መምጣትማ ማንም ይመጣል በድንገት። ሲመች ቤተክርስቲያን መምጣት፣ ሲመች መጸለይ፣ ሲመች ማንበብ እስከሚመቸን እየጠበቅን ስለሆነ እስካሁን ቁጭ ብለን ያለን ሰዎች እኮ አለን። ሲመች ለማገልገል፣ ሲመች ለመኖር፣ ሲመች ለመጸለይ፣ ሲመች ለማንበብ። ትጉሃን የምቾት አይደሉም፣ ሲመችም ሳይመችም። እሱ ነው ዲሲፕሊን ያደረገው። እዚህ ላይ በደመናማ ቀንም በፀሐያማ ቀንም ከደጅም አይጠፋ ኮሚትመንት እሱ ነው። ስሜት ላይ እስኪሰማን እየጠበቅን ስሜታችን እስኪቀሰቀስ እየጠበቅን የምናደርገው ሳይሆን ወዲር እንደ መብላት እንደ መጠጣት ማለት ነው። ትናንትና እንዳየነው ዲሲፕሊን እሱ ነው። የተጉ ነበሩ ሲል ክችች ያሉ ነበሩ። እሱ ነው ትርጓሜው። የተሰጡ ነበሩ። they were devoted። የአንድ ጊዜ የሞቅታ ሳይሆን devoted። ምን ይዟችኋል? ምን ይዟችኋል? ምን አእምሯችሁን ሞልቶታል? ለምንድን ነው የተሰጣችሁት? ኮሚትመንት ዲሲፕሊን ያስፈልጋል።